ለሁለት ክላስ ቤት ማቴሪያል ስንት ይበቃል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደናችሁ ሁሉ ሰላም ነው። ዛሬ እንግዲህ የጭቃ ቤት አሰራር እንዴት ነው የሚለውን ነገር እስከ መጨረሻው እናያለን። እንግዲህ ሰብስክራይብ እያደረጋችሁ መከታተላችሁን እንዳዘነጉ እና እንደምትመለከቱት እቺ ሁለት ክላስ ናት። ሁለት ክላስ ስንት ብር ይጨርሳል? የእጅ ስንት ብር ነው? ስንት ጅብሰም ይበቃዋል? የሚለውን ሙሉ ዝርዝሩን የማቀርብላችሁ ይሆናል። ቤተሰብ መሆን እንዳይዘነጋ እና እንደምትመለከቱት ብዙ ጊዜ የጭቃ ቤት በቲክቶክ ነው ስለቅላችሁ የምታዩት እና ዛሬ እስቲ በዩቲዩብ ልምጣ ብዬ ለእናንተ ለማድረስ ተዘጋጅቼ ጨርሻለሁኝ። እና እንደምትመለከቱት የጭቃ ቤት የመጀመሪያ ቀለም ተቀብቶ ሲያበቃ ቀለም ተቀብቷል። ይሄ ቀለሙ ካልተነሳ መጀመሪያ ላይ ወይም ደግሞ የሆነ ቀለም ብቻም ተቀባ ፎላ ብቻም ተቀባ የሆነ ነገር ይፈጥራል። በኋላ ላይ ወይ ኩፍ ሊል ይችላል ወይም ደግሞ እየተላጠ ሊወድቅ ይችላል። ምኑ ቻኩ ምን ሲሆን ሳይፋቅ ወይም ደግሞ ይሄ ቀለሙ ሳይነሳ እንደዚህ ሳይሆን ከተሰራ ማለት እና እንደምትመለከቱት እየተፋቀ ይገኛል። ቀለሙን ብቻ እየተነሳ ይገኛል። ይሄንን የምትመለከቱት ስራ እየሰራን ያለንበት አገር በወሎ አካባቢ ነው እየሰራን ያለነው እና እንደምትመለከቱት ቤቱ ተፍቆ ነው መሰራት ያለበት። እንደዚህ ተደርጎ መሰራት ያለበት ይመስለኛል። እናንተ ደግሞ እንዴት አድርጋችሁ እንደምትሰሩ ወይም ደግሞ እንደምታሰሩ በኮሜንት አሳውቁኝ። በምሳር እንዴት ነው የሚፋቀው ለምትሉ ቀለል ያለ አፋፋር ነው። ይሄንን በምሳር ምሳር ተሰራላችሁ በምላጭም ይሆናል እንዲሁም ነው ቢላሃም የሚጠቀሙ አሉ እና በእንደዛ አይነት መልኩ ነው መሰራት የሚችለው። ተደርጎ በሳጋቱራ ከተሰራ እድሜም ይኖረዋል። ያው ጭቃ አለጭድ አይመረግም። ልክ እንደዛው ጂፕሰም አለ ሳጋቱራ አይሰራም እንደማለት ነው ጭቃ ቤት ላይ። እንደዚሁ ደግሞ ብሎኬት ድርድር ላይ እንሰራላችሁ ይሆናል ይሄን ቀጣይ ቪዲዮ ላይ እና በሳጋቱራ ቢሰራ ነው መልካም የሚሆነው። ምክንያቱም ጭድ ሲሰራ ጭቃ ቤት ሲመረግ አለጭድ እንደማይመረገው ሁሉ ማለት ነው እና በሳጋቱራ ሲሰራ ለኮስትም ያግዛችኋል እና ሙሊትን ለማስተካከል ቤቱ ቀጥ እንዲልም ይረዳናል። ለብዙ ነገር ስለሚረዳ ማለት ነው። እንዲሁም ደግሞ ስኳድራ ቦታ ላይም ቀጥ አድርጎ ለማውጣት በሳጋቱራ ሲሰራ ይሻላል። እንደዚሁም ደግሞ ፋይናል ቤታችን ጽድት ያለ ይሆናል ማለት ነው። የምትሰሩበት ማቴሪያል ካላችሁ ብዙ አይነት ማቴሪያሎች አሉ። ራይት ጂፕሰም ላይ በራይት ጂፕሰም እየሰራን እንገኛለን። ሳጋቱራውንም እንደምትመለከቱት ድቅቅ ያለው ነው። ይሄ የእንጨቱ ሳጋቱራ ሳይሆን ይሄ ነው ሳጋቱራው እና በእንደዚህ አይነት መልኩ ከዱቄቱ ጋር ተዋህዶ ምናምን ነው የሚሰራው። አቦካኩንም እንግዲህ ቲክቶክ ላይ አይታችሁታል። በዛ መንገድ ይቦካና ነው መጀመሪያ ላይ እንደምትመለከቱት ልጆቹ እየሰሩ ነው ያሉት። በእነዚህ መልኩ ከሰርቶ ሲያበቃ ነው ቤት የሚመስለው። አሁን እንግዲህ ለሁለት ክላስ ቤት ስንት ማቴሪያል ይፈጃል ወደሚለው ስንሄድ ለሁለት ክላስ ቤት እስከ 70 ጂፕሰም ለግድግዳው እስከ 70 ጂፕሰም እስከ 65 ጂፕሰም ሊጨርስ ይችላል። የአንድ ጂፕሰም ዋጋ አሁን ባለበት እንትን አካያ ከ800 እስከ 850 ብር የተገዛ ይገኛል። እንዲሁም ብዙ አይነት ማቴሪያሎች አሉ። ይሄ እንደምትመለከቱት ቀደም ያሳየኋችሁ ጂፕሰም ከ800 እስከ 850 ብር እየተሸጠ ይገኛል በወሎ አካባቢ እና ስንት ጂፕሰም ይጨርሳል ለምትሉ ከ65 እስከ 70 ወይ ከ60 እስከ 70 ሊጨርስ ይችላል። የግድግዳው ሳጋቱራ ስንት ይበቃዋል ለምትሉ ሳጋቱራ እስከ 5 ይበቃዋል። የሳጋቱራ ዋጋ አሁን ላይ ከ450 እስከ 500 ብር እየተሸጠ ይገኛል። 1 ኪሎ ቃጫ ስንት ብር እየተሸጠ ነው? 1 ኪሎ ቃጫ ከ450 እስከ 500 እየተሸጠ ይገኛል። የኮርኒሱ ስንት ብር እየተሸጠ ነው? የኮርኒሱም እንደምትመለከቱት ከ700 ብር እስከ 850 ብር እየተሸጠ ይገኛል። እና ስራችንን ይሄን ይመስላል። ይሄ ምስጥ የበላው ቤት ታያቷላ። እንደዚህ ምስጥ የበላውን ቤት በሳጋቱራ ሲሰራ አንደኛ ምስጥ ያጠፋል። ሳጋቱራ ምስጥ ያጠፋል።
ብዙ ጊዜ ሞክረነዋል። ምስጥ እንደሚያስቀር የታወቀ ነው። ብቻ ያ የእንትኑ ቦታ የምስጡ ቦታ መነሳት አለበት። አፋፋሙን ደግሞ እናሳያችሁ ማለት ነው። እናም እንደምትመለከቱት እንደዚህ ተደርጎ ነው እየተፋቀ ያለ። በነዚህ መልኩ ተፍቆ ሲያበቃ ነው የሱ መሰራት ያለበት እና እንደዚህ ከተፋቀ ፏ ይላል ማለት ነው። ማቴሪያሉ እንደምትመለከቱት እዚህ ገብቷል። ራይት ጅብሰም ይባላል። እንግዲህ አሁን ላይ አሪፍ ነው የሚባለው ጅብሰም ነው። ታጋቱራውን አሳይቻችኋለሁ። ይሄንን ቤት እንግዲህ ቀጣይ ሙሉ የፈጀውን ቀለም ብቻ ሲቀረው ያለውን ቀለም ብቻ ሲቀር ያለውን የምናሳውቃችሁ ይሆናል። እስከዛ ድረስ አካውንታችንን ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳይረሳ። ሌትስ ጎ 1000 በቅርብ ቀን እንደምንገባ ተስፋ አለኝ። እወዳችኋለሁ። ይመቻችሁ ማለት ነው።